ክርስቲያን ነው ሄዱት በማግስቱ ማለት ነው። በስልክ ነው መልእክት ያስተላለፍኩላችሁ እንዳትመጭ ብለውኛል። በራንኳኩች ባንኳኳ አይከፍቱም አይወጡም አይሰሙም። 3 ጊዜ ግን በራቸውን እያንኳኳው ሄጃለሁ። በአራተኛው ግን መልእክቱ የተነገራቸው በስልክ ነው ማለት ነው። እመቤታችን ቅድስት ድንግል ማርያም ሞክሬያለሁ በያቸው የሚቻለኝን ንስሐ እንድትገቡልኝ ሞክሬያለሁ ያለችው። አሁን ለነሱ ንስሐ ለጳጳሳት ለጶጶሳት ንስሐ የለም ቅጣቱ በምድር ላይ ይደፍላቸው ብላለች። በሰማይ ግን እንዲሆን አልፈልግም ብላለች። አቡነ እንጦስ ቀጥታ ቅዳሴ እንዳለቀ ነው የደረሱት። አንድ አባት እያስተማረ እያለ ነጥቀውት ነው። ተው በሏት ይችል እህተ ማርያም አውግዛታለሁ ብለው ሲጮሁ ነበር። ይሄን ተናግረው ጨርሰው ከወረዱ በኋላ በትንሽ ቀን በኋላ የእንግሊዝ መንግስት 11 ዓመት ኖረዋል። መኖሪያ ፍቃድ የለህም ውጣ ብሎ አዋርዶ ነው ያወጣቸው። ጉድ መዋረድ አንድና ሁለት እኮ የለውም። ትዋረዳለህ ብለሽ በይውን አለችኝ። የለበሱትን የጳጳስ ልብስ ቅዱስ ገብርኤል ሲያቃጥለው አንተ የለበስከው ሌላ የሚመጣ አባት አይለብሰውም ብለሽ በይን የተባልኩት። አሁን ለብፁዕ አቡነ ማትያስ መልእክት አለኝ። ለዚህ ሃይማኖት መተህ ነበረ ግን ክደኸኛል። አሁን አትሆንም መቼም አትሆነኝም። አንተ የለበስከውን የጳጳስ ልብስ አብሮ ይቀበር ብላለች። አብሮ ይቀበር። ብፁዕ አቡነ ማትያስ የ666 አባል ናቸው። አቡነ ገብርኤል ጉድ ከአቡነ ገብርኤል ጋር ተገናኝቼ ነበር እንግሊዝ ሀገር ላይ። የራሳችን ድክመት ነው እንደዛ አይነቱን ነገር የወረረን። የራሳችን ቤተክርስቲያናን እኛ ስንጠየቅበት በየገዳማቱ ቡና አጠጡ እየተባለ ሱሪ አትልበሱ እየተባለ እየተነገረ ጸጉር ቀለም አትቀቡ እየረገጥን ገባን አይደለ? አውሬ ገባልሻ። ታዲያ የራስሽ ጥፋት ነው። ምን በሳቸው ላይ እንዴት ያለሽ? የኛስ ጉድፍ የኛስ ስራ። ጠዋት አስቀድሰን ከሰዓት ጠንቋይ ቤት አይደለም ያለነው። ጫት እየተቃማ አይደለም አለው ወጣቱ በሙሉ ቡናውን እየቀቀለች ጫት ሲጃራው እየተጨሰ አይደል ቤተክርስቲያን የሚገባ ሱሪ እየተወጣጠረን እህቶች ሊነጣጣላ ያረግን አይደለም ልጆቻችን የምናስቆርበው። ታዲያ እንዴት አውሬ አይገባ? አቡነ ገብርኤል ጉድ ከሳቸው ጋር እና ተፋጠጥን። እሱንም ምድር እንግሊዝ ሀገር ላይ ማርያም ደብረ ጽዮን የምትባል ቤተክርስቲያን ያቺ ቤተክርስቲያን ድብድብ የነበረባት ፍልሚያ ስንት ድህነት የሚደረግባት በስደት ዓለም ያለ ህዝቡ የተደሰተባት ቤተክርስቲያን ነበረች። እቅድ ተደረገ። ማን ነው እቅድ ያደረገው? 4 ናቸው እቅዱን ያደረጉት። ለምን በስደት ሀገር ላይ ህዝቡን ስለቱ ያስገባት ጀመረ እዛች ቤተክርስቲያን። በትክክሉም መቤት የቆማላቸው ነበር። ጠንቋይና ደብተራ ካቶሊክ ጉድ ካቶሊካው አንዱ ነው። ግብጽ የኦርቶዶክስ ቤተክርስቲያን 666ቶች 4 ጠንቋዩ ምን አደረገች? ጠንቋዩ ደግሞ ኢትዮጵያዊት ናት። የምትገርመው መቤቴ በራእይ ስትገልጻት አረንጓዴ ቢጫ ቀይ ነው ተባራ የምትለብሰው። ብዙ ጊዜ ቤተክርስቲያኑ ፊት ለፊት የሴቶቹ መቀመጫ ለፊት ለፊት ነው የምትቀመጠው። ያለነው ቀሚስ ካለበሰች ሻሽ ታደርጋለች። በዚህ ምልክት ሰጥሻለሁ ነው ያለች። ወንድሙ ኃይለኛ ደብተራ ነው እዚህ ሀገር። ቀይ መጋረጃ ሰጠች። ያ ቀይ መጋረጃ ህዝቡን የሚበትን ነው። ቀይ ወንበር ገባ በግራና በቀኝ። ገንዘብ አላት ልጅ ግን የላትም። ከነጭ ነው ባሏ ነጭ ነው። አዋርዳታለሁ ገና እዚህ ምድር ኢትዮጵያ ላይ አትገባትም። ትውጣታለች። ምድርቷ ክፍል ብላ ስንጥቅ ጭምቅ ነው የምታረጋት። ቤተክርስቲያን ውስጥ አንደኛው ናት። ገንዘብ ስትሰጥ አንደኛው ናቸው። ብዙ ጊዜ ቤተክርስቲያን ውስጥ እኛ እንሰማ ነው የሚሉት አንዳንድ እናቶች። እኛ ያልነው ይሁን ነው የሚሉት። ቤተክርስቲያን እኛ መጀመሪያ ካልተቀመጥን የኛ ወንበር ነው። ማን የሰጠሽ ያን ወንበር ቤተክርስቲያን ውስጥ?
ምንድነሽና ነው አንቺ ቤተክርስቲያን በወንበሩ የኔ ነው ብለሽ የምትመርጭበት ምክንያት? ኧረ ራስን ዝቅ ማድረግ ይሻላል። እናቶች እንዲህ ናቸው። እነሱን ፍሩ። የኔ ወንበር ብለው የሚሉ አሉ። አማኑኤል ቤተክርስቲያን ውስጥ አሉ። ኢየሱስ ገዳ ኧረ በየቤተክርስቲያኑ አሉ። ታዲያ እንደነዚህ አይነቱ ነገር እኮ ነው ታዲያ በር የከፈተው ለአውሬው። መስቀላቸው ላይ ነው የብፁዕ አቡነ ማትያስ መስቀላቸው ላይ ነው በስውር 666 ያለው። ግልጽ እኮ ነው የሚሰሩትን ስራ። እስቲ ልፍ ብላችሁ እዩ። ስለተደፈነብን እያንዳንዳችን በርግጥ ሊገለጽ አይችልም። ቅዱኝ ብያቸዋለሁ አይደል? የምተማመነውን ተማምኜ ነው። እግዚአብሔር ይመስገን። እህተ ማርያም ታስራለች ተብሎ ይወራ ነበረ ሰሞኑ። በእውነት ህዝብ አልነቃችሁም ማለት ነው። እኔ መጀመሪያ ነበር የሚያልቅልኝ ገና እዛው አድቀው ነበር የሚጨርሱ እዛው ይጨርሱ ነበር። በጣም ብዙ ጉድ ነው ያስኩት ከጉግል